ዓለም ዛሬ በደረሰችበት የቴክኖሎጂ ምጥቀት ትመካለች። ነገር ግን ከዘመናዊ ሳይንስ ጀርባ ተደብቀው የሚገኙ ለዘመናት በኢትዮጵያ ገዳማት ውስጥ ሲተገበሩ የኖሩ ድንቅ ጥበባት እንዳሉ ምን ያህል ያውቃሉ? ብዙዎች ገዳማትን የጸሎትና የሱባኤ ቦታ ብቻ አድርገው ያስባሉ። እውነታው ግን ገዳማቶቻችን ጥንታዊ የዩኒቨርሲቲ ስልጣኔዎች፣ የጥበብ መዛግብትና የሳይንስ ምንጮችም ናቸው። ሰላም ውድ የከበሮ ቲዩብ ተከታታዮች እንደምን አላችሁ? በያላችሁበት የክርስቶስ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን ዛሬ በዚህ ቪዲዮ ሳይንስ ዛሬም ድረስ መልስ ያጣላቸውን ዋና ዋና ነገሮች፣ የገዳማት ምስጢራትን በጥልቀት እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የመጀመሪያው ድንቅ ጥበብ ባህረ ሐሳብ ወይም የዘመን ቆጠራ ነው። ዓለም አቀፍ ማህበረሰብ የሚጠቀምበት የጎርጎሪዮሳውያን አቆጣጠር በየዓመቱ የተወሰኑ ሰኮንዶችንና ደቂቃዎችን ይስታል። ነገር ግን በኢትዮጵያ ገዳማት ውስጥ ያሉ ሊቃውንት የሚጠቀሙበት አቡሻህር የተሰኘው ጥበብ የፀሐይን የጨረቃንና የከዋክብትን አካሄድ በትንንሽ ስሌቶች ሳይቀር ይተነትናል። ምስጢሩ አባቶቻችን ኮምፒውተር ሳይኖራቸው የ365 ቀናት ከ6 ሰዓት ስሌትን፣ የጨረቃን ዑደትና የእውቀቶችን መለዋወጥ እንዴት ሊያውቁት ቻሉ? ዛሬ ናሳ የሚጠቀምባቸው ብዙ የጠፍር ስሌቶች በጥንታዊ የኢትዮጵያ የብራና መጽሐፍት ውስጥ ቀድሞ ተቀምጠዋል። ለምሳሌ ሄኖክ መጽሐፍ ላይ ያለው የከዋክብት አካሄድ ለዘመናዊ አስትሮኖሚ ትልቅ መረጃ መሆኑን ያሳያል። ሁለተኛው ሳይንስን ግራ ያጋባው ጉዳይ የብራና መጽሐፍት ጥራት ነው። በአውሮፓ ሙዚየሞች ውስጥ የሚገኙ ጥንታዊ ወረቀቶች በየጊዜ ሂደት ይበሰብሳሉ ወይም ይፈራርሳሉ። በኢትዮጵያ ግን ከ1500 ዓመታት በላይ ያስቆጠሩት የአባ ገሪማ ወንጌላዊት ዛሬም ቀለማቸው እንደ አዲስ ይደምቃል። ለመሆኑ የጥንት አባቶች ይህንን የማይለቁ ቀለማት ከምን ያዘጋጁታል? አባቶች ቀለሙን የሚያዘጋጁት ከእጽዋት ከማዕድናትና ከእንቁላል አስኳል ነው። ይህ ቀለም ውሃ ቢነካው እንኳ በፍጹም አይለቅም፣ በፀሐይም አይደበዝዝም። ታዲያ ያኔ የነበሩ ናኖ ቴክኖሎጂ ምን ይመስል ነበር? ይህን ምስጢር ዛሬ ያሉ የቀለም ፋብሪካዎች እንኳ እንዴት ሊደርሱበት አልቻሉም? ጥያቄውን ለእናንተ ተውን። ሐሳባችሁን ኮሜንት ላይ አስቀምጡልን። ወደ ሰሜን ኢትዮጵያ ስንሄድ እንደ ደብረ ዳሞ ያሉ ገዳማት እናገኛለን። እነዚህ ገዳማት የታነጹበት ቦታና መንገድ ብቻ ሳይሆን ውስጣዊ ሥርዓታቸውም እጅግ አስገራሚ ነው። በገደል ላይ የተሰሩት ቤተክርስቲያናት ያለምንም ዘመናዊ ሲሚንቶና ብረት ለሺህ ዓመታት ጸንተው መቆማቸው ትልቅ የምህንድስና ጥበብና አስገራሚ ሊያስብላቸውም ችሏል። ለምሳሌ የላሊበላ ድንቅ ሥራ ከአንድ ወጥ ድንጋይ ተፈልፍለው የተሰሩት አብያተ ክርስቲያናት የውሃ ማፍሰሻ መስመሮቻቸውና ውስጣዊ የድምፅ ማስተጋቢያ ጥበባቸው ዛሬም ድረስ መሐንዲሶችን ያስደንቃል። ይህ ጥበብ ከሰማያዊ መላእክት ጋር በጋራ እንደተሰራ የሚነገረው ታሪክ ምስጢሩ ከሰው ልጅ ዕውቀት በላይ መሆኑንም ያሳያል። አራተኛውና የመጨረሻው የሰው ልጅና ጤና የሚመለከተው ጥበብ ዕፅ ነው። በገዳማት ውስጥ የሚገኙ መነኮሳት የአራዊትን ጠባይ፣ የእጽዋትን ፈዋሽነትና የጸበልን ኃይል ጠንቅቀው ያውቃሉ። በዋልድባና በመሳሰሉት ገዳማት አባቶች ከአራዊት ጋር በሰላም የሚኖሩበት ምስጢር በስነ ልቦናና በመንፈሳዊ ከፍታ የሚገለጽ ድንቅና ድንቅ ነገር ነው። ብዙዎቹ የዛሬው ዘመናዊ መድኃኒቶች መነሻቸው ከእጽዋት ነው። በገዳማት ደግሞ ይህ ዕውቀት በመጽሐፍ ተከዝኖ ዕድሜ ዘመኑን እስካሁንም ድረስ ይገኛል። ውድ የቻናላችን ቤተሰቦች እንግዲህ ገዳማቶቻችን ከሃይማኖት በላይ የጥበብ ማዕከላት ናቸው።
እኛ ይህንን ሀብታችንን ሳናውቅ ዓለም አዲስ ነገር አገኘው እያለች እኛ ዘንድ የነበረውን ስትነግረን እንገረማለን። ይህንን የታሪክ መጋረጃ ገልጠን ለዓለም ማሳየት የሁላችንም ድርሻ ነው። የዛሬው ቪዲዮአችን ይህን ይመስል ነበር። ሰፋ ባለ መረጃ እንድንገናኝ ስለ ታቦተ ጽዮን፣ ስለ ላሊበላ እንዲሁም ደግሞ የተለያዩ ስውር ገዳማት፣ ስውር ዋሻዎችና አስገራሚ የሀገራችን እንዲሁም ብሎም የኦርቶዶክሳዊ ተአምራትን የምንገልጽበት ቻናል ነው። በሌላ ቪዲዮ እስከምንገናኝ ቸር ቆዩን። መልካም ጊዜ ይሁንልን።